ሰላም ላንቺ ይሁን እህቴ፣ እንዴት ዋልሽ? እግዚአብሔር ይመስገን። ሰላም ይብዛ ወንድም ዓለም። እንኳን አደረሰህ ለሰሞነ ሕማማት። እግዚአብሔር ይመስገን እህቴ። አሜን። እንኳንም አብሮ አደረሰን አደረሰሽ። መልካም ሰሞነ ሕማማት ይሁንልን። የኔ እህት፣ እኔ የምልሽ ስለ ሰሞነ ሕማማት የሳምንቱን ትርጓሜ ብንማማር ምን ይመስልሻል? አሜን ወንድሜ፣ ለሁላችን መልካም ጥሩ ሀሳብ ነው። እንማማር። ወንድም ዓለም፣ አንተ ሰኞ እኔ ማክሰኞ፣ እንደዛ እያልን ብንቀጥል አይሻልም ወንድሜ? መልካም እህቴ፣ ጥሩ ነው። እንደዛ እንማማር። የሰሞነ ሕማማት ትርጓሜ ሰኞ፣ ይህ ዕለት አንጽሖተ ቤተ መቅደስና መርገመ በለስ የተፈጸመበት ዕለት ነው። በእውነት ቃለ ሕይወት ያሰማልን ወንድሜ። ማክሰኞ የምክር ቀን ይባላል። ይኸውም የሆነበት ምክንያት ሹመትን ወይም ስልጣንን ለሰው ልጅ ሰጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ባደረገው አንጽሖተ ቤተ መቅደስ ምክንያት በዚህ ዕለት ስልጣኑ በመጽሐፍት ፈሪሳውያንን ጠይቋል ነው። ቃለ ሕይወትን ያሰማልን እህቴ። ረቡዕ፣ ይህ ዕለት የምክር ቀን ይባላል። ምክንያቱም የአይሁድ ሊቃነ ካህናትና ጸሐፍት ጌታን እንዴት መያዝ እንደሚገባቸው ምክር የጀመሩበት ወይም የያዙበት ቀን ስለሆነ ነው። መልካም መዓዛ ያለው ቀንም ይባላል። የእንባ ቀንም ይባላል። ቃለ ሕይወት ያሰማልን ወንድሜ። ሐሙስ ጾለተ ሐሙስ ይባላል። ሕጽበተ ሐሙስ ይባላል። የምስጢር ቀን ይባላል። የሐዲስ ኪዳን ሐሙስ ይባላል። የነጻነት ሐሙስ ይባላል። ቃለ ሕይወትን ያሰማልን እህት ዓለም። ዓርብ ስቅለተ ዓርብ ይባላል። መልካሙ ዓርብ ወይም ጉድ ፍራይዴይ ይባላል። በእውነት ቃለ ሕይወት ያሰማልን ወንድሜ። ቅዳሜ ቅዳሜ ስዑር፣ ለምለም ቅዳሜ ይባላል። ቅዱስ ቅዳሜ ይባላል። ይህንን ይመስላል የሰሞነ ሕማማት የሳምንቱ ትርጓሜ። በእውነት ቃለ ሕይወት ያሰማልን ወንድሜ። በጣም ደስ የሚል ጊዜ ነበረ። በቤቱ ያጽናህ የኔ ወንድም። አሜን። አሜን እህቴ፣ ለሁላችንም። እኔም ከአንቺ ብዙ ተምሬያለሁ። የሕይወትን ቃል ያሰማልን። አሜን። እስኪ አንድ ጥያቄ ልጠይቅሽ እህት። መልካም ወንድሜ፣ ደስ ይለኛል። ጠይቀኝ። እሺ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኙሽ ሐዘኖች ማንኛቸው ሐዘን ይበልጣል ሲላት፣ 5 ሐዘኖች ይበልጣሉ አለችው። ምን ምን ናቸው? እስኪ አስታውሽኝ እህቴ። ቃለ ሕይወት ያሰማልን ወንድም ዓለም። እመቤታችን ቅድስት ድንግል ማርያም ፈጣሪ ጌታዬ ሆይ በእኔ ዘንድ እነዚህ 5 ሐዘኖች ይበልጣሉ አለችው። ከ5ቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን ትንቢት በተናገረ ጊዜ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሁለተኛውም 3 ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48። ሶስተኛውም እግርህንና እጅህን አስረው በጲላጦስ አደባባይ የገረፉን ግርፋት ባሰብኩ ጊዜ ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደሰቀሉህ ባሰብኩ ጊዜ ነው አለችው። የዮሐንስ ወንጌል ምዕራፍ 19 ቁጥር 17 እስከ 22። አምስተኛውም ወደ ሐዲስ መቃብር ውስጥ እንዲያወርዱ ባሰብኩ ጊዜ ነው። የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42።
ሲሰሩ የሚያዩ አይኖች ምን አይኖች ናቸው? ትክክል እህቴ፣ ቃለ ሕይወትን ያሰማልን።